እንኳን ወደ ኩራዝ ፖድካስት በሰላም መጣችሁ። ወንደሰን ነኝ። በዛሬው ዝግጅት ስለ መጽሐፍ ሄኖክ አቀርብላችኋለሁ። አብራችሁን ቆዩ። መግቢያ። መጽሐፈ ሄኖክ ከመጽሐፍ ቅዱስ መደበኛ መጽሐፍት ውጭ የሚገኝ የጥንታዊ አይሁድ አፖካሊፕቲክ ማለት የጥፋት ዘመን ወይም ደግሞ ስለ ዓለም መጨረሻ የሚያትት ጽሑፍ ነው። የሄኖክ መጽሐፍ ስለ አጋንንትና ስለ ኔፍልም ማለት ግዙፎች፣ ስለ እነሱ አመጣጥ፣ አንዳንድ መላእክት ከሰማይ ለምን እንደወደቁ፣ የዘፍጥረት ወይም ደግሞ የብሉይ ኪዳን ጎርፍ ለምን እንደተከሰተና የመሲሁን ወይም የኢየሱስ ክርስቶስን የሺህ ዓመት ግዛት ትንቢታዊ ማብራሪያን የያዘ ልዩ ጽሑፍ ነው። መጽሐፈ ሄኖክ በአብዛኛዎቹ የአይሁድ እምነት ወይም የክርስቲያን ቤተክርስቲያናት ለምሳሌ እንደ የምስራቅ የኦርቶዶክስ ቤተክርስቲያናት እንደ አርሜኒያ፣ እንደ ራሻ፣ እንደ ህንድ ያሉት ቤተክርስቲያናቶች ውስጥ ቀኖናዊ መጽሐፍ ተደርጎ አይቆጠርም። ነገር ግን በኢትዮጵያ የአይሁድ ማህበረሰብ ቤተ እስራኤላውያን እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዊ መጽሐፍ አካል ነው። ሄኖክ በመጽሐፉ እንዲህ ይለናል። እግዚአብሔር ዓይኖቹን የከፈተለት ጻድቅ ሰው በሰማይ የቅዱሱን ራእይ አየ። መላእክትም ያሳዩኝን ራእይ አየው። ሁሉንም ነገር ከእነርሱ ሰማው፣ እንዳየሁትም አስተዋሉ። ነገር ግን ለዚህ ትውልድ አይደለም፣ ለሚመጣው ግን ለሩቅ ትውልድ ነው ይለናል። እግዚአብሔር ከሰራዊቱ ጋር በሲና ተራራ ላይ በሰው ልጆች ላይ ፍርድ ለመስጠት ወደ ምድር ስለመምጣቱ አየው። እንዲሁም ብርሃን ሰጪዎች ፀሐይና ጨረቃ በስርዓትና በራሳቸው ጊዜ ስለሚነሱና ስለሚቀመጡ እንዲሁም ፈጽሞ ስለማይለወጡ አየሁኝ። በክረምት ወቅት ሁሉም ዛፎች ቅጠላቸው እንደደረቁና እንደጣሉ ከ14 ዛፎች በስተቀር ሁሉም እንደሚጠወልጉና እንደሚጠፉ አየሁኝ ይለናል። መጽሐፉ ሁሉም ነገር በእግዚአብሔር እንዴት እንደተሾመ በራሱ ጊዜ እንደሚከናወን ያሳየናል። ኃጢአተኞች እንደሚጠፉ፣ ታላላቅና ደግ ሰዎች በብርሃንና በደስታ በሰላም እንደሚኖሩ ይነግረናል። ስራዎቹም ሁሉ የእግዚአብሔር ስራ ማለቱ ነው ከዓመት ወደ ዓመት ለዘላለም እንዲሁ እንደሚሄዱ፣ ለእርሱም የሚከናወኑ ስራ ሁሉ እንደማይለወጥ፣ ነገር ግን እግዚአብሔር እንደወሰነው እንዲሁ እንደሚደረግ አየሁኝ ይለናል። ስለ ሄኖክ በጥቂቱ በመጽሐፍ ቅዱስ ውስጥ ሄኖክ ታማኝ ፓትርያርክ፣ ከአዳም 7ኛው ፓትርያርክ የሆነው የያሬድ ልጅ፣ የማቱሳላ አባትና የኖህ ቅድመ አያት ነበር። እሱም ከእግዚአብሔር ጋር በመሄዱ እና ሞትን እንዳይቀምስ በፈጣሪ ስለተወሰደ ተገልጾለታል። ሄኖክ ማን ነበረ? በዘፍጥረት መጽሐፍና በኋለኞቹ መጽሐፍት ውስጥ ሄኖክ ሴት ማለት የአዳምና ሔዋን ሶስተኛው ልጅ ማለት ነው። አዳምና ሔዋን አቤልና ቃየንን ወልደዋል። ከሁለቱ በኋላ የወለዱት ልጅ ሴት ይባላል። በዘፍጥረት መጽሐፍና በኋለኞቹ መጽሐፍት ውስጥ ሄኖክ በሴት የዘር ሐረግ ውስጥ ማዕከላዊ ሰው ነው። እግዚአብሔር ሄኖክን ከመውሰዱ በፊት ለ365 ዓመታት ኖሯል። ይህ ሐረግ ሄኖክ ሳይሞት ወደ ሰማይ ሕያው ሆኖ እንደገባ በሰፊው ይተረጉማል። በመጽሐፍ ቅዱስ ውስጥ ከሞት እንዳመለጡ ከተነገሩት 2 ሰዎች አንዱ ነው። ሌላኛው ደግሞ ነቢዩ ኤልያስ ነው። ዘፍጥረት ስለ ሕይወቱ አጭር ቢሆንም የአዲስ ኪዳን የይሁዳ ደብዳቤ የእግዚአብሔርን ፍርድ እንደሚመጣ የተነበየ ነቢይ እንደሆነ በግልጽ ይገልጸዋል። እንደ አንዳንድ የአይሁድ ሚስጥራዊና ኤሶተሪክ መጽሐፎች ውስጥ ኤሶተሪክ ማለት ለአብዛኛው ምዕመን ግልጽ ያልሆኑ ነገር ግን ለተገለጠላቸው ለተመረጡ ሰዎች ብቻ የተቀመጡ ሚስጥራዊ ሃይማኖታዊ አስተምሮዎች ማለት ነው። የአይሁድ ሚስጥራዊና ኤሶተሪክ ጽሑፎች ውስጥ ሄኖክ ወደ ሊቀ መላእክት ሜታትሮን ማለት የሰማይ ጸሐፊና የእግዚአብሔርን ዙፋን አገልጋይ ሆኖ እንደተለወጠ ተገልጿል ይላል። እንግዲህ ሄኖክ እንደ ሜታትሮን ሆኖ አገልግሏል ማለት ነው። ሊቀ መላእክት ሜታትሮን ማለት በአይሁድ ምስጢራዊና በመላእክት ጥናት ውስጥ ኃያል ከፍተኛ ደረጃ ያለው መልአክ ሲሆን ብዙውን ጊዜ የመኳንንቱ ልዑልና መለኮታዊ ስራዎችን የሚመዘግብ ጸሐፊ ተደርጎ ይወሰዳል። ይህ መልአክ ሜታትሮን በጥንታዊ የግብፃውያን አፈታሪክና እምነት ውስጥ ቶት የሚባል መልአክ አምላክን ወይም አማልክትን ያስታውሰናል። ወይም ደግሞ በኋላ ላይ በግሪኮች ዘመን ሄርሜስ ትሪስ ማጀስተስ የሚሉት ሄርሜስ ትሪስ ማጀስተስ ማለት 3 ጊዜ ጠቢብ የሆነ 3 እጥፍ ጠቢብ የሆነ ያሉትን ሰው ያስታውሰናል። እንግዲህ ክፍል 1 የታዛቢዎች መጽሐፍ የመላእክት መውደቅ። ይህ ክፍል የታዛቢዎች ወይም ዎቸርስ የሚባሉት በእንግሊዝኛ እነዚህ መላእክቶች በሰው ሴቶች ላይ ያላቸውን ምኞት ይገልጻል። በመጀመሪያ ዘመን መላእክት ከሰማይ ወደ ምድር ወረዱ። ታዛቢዎች ወይም ተመልካቾች ወይም በግሪክ ግሪጎሪ ይባላሉ።
የሰው ልጆችን አዩ፣ በልባቸው ምኞት አደረ። ለራሳቸውም አንዳንድ ሴት ሊወስዱ አቀዱ። መሪያቸውም ስሙ ሸሚያዛ ይባል ነበር። አራቅኤል፣ ራሚኤል፣ ኮካቢኤል፣ ታሚኤል፣ ራሚኤል፣ ዳንኤል፣ ሻዛቅኤል፣ ባራቅኤል፣ አሳኤል፣ አርማሮስ፣ ባታሪኤል፣ ባስልኤል፣ አናንኤል፣ ዛቃኤል፣ ሻምስኤል፣ ሳታሪኤል፣ ቱሪኤል፣ ዮሚል ተብለው የሚጠሩ በስሩ ያሉ መላእክቶችን ይመራል ወይም ደግሞ የነሱ አለቃ ነበር ሸሚያዛ። እነዚህ 20 መላእክት በስራቸው 9 መላእክትን ያዛሉ ማለት ነው። 200 ስለሆኑ በአጠቃላይ ሸሚያዛም ለሚመራቸው 199 መላእክት እንዲህ አላቸው፣ ሁላችንም ካልተስማማን እኔ ብቻዬን በዚህ ከባድ ኃጢአት ውስጥ መቀጣት አልፈልግም ይላቸው። መላእክቱም ሲመልሱ ለራሳችን ከሰው ልጆች ሴቶችን ለመውሰድ ቃል እንገባለን ብለው ተስማሙ። ለእያንዳንዳቸውም ሴቶች ልጆችን ወሰዱ፣ ልጆችም ወለዱ። የልጆቹ ስም ኔፊልም ተባሉ ወይም አናኪም። አናክ ወይ በቅንፍ ውስጥ ጃይንትስ ይባላሉ። ኔፊልም ትርጉሙ ግዙፍ ማለት ነው። ለሰው ያልተፈቀደ እውቀት ለሰዎችን አስተማሩ። መሳሪያ፣ ጦርነት፣ ምስጢርና ኮከብ ንባብን አስተማሩ። ምድር በደም እንድትሞላ አረጉ። ኔፊልም የሰው ልጆች የሆነውን ሁሉ ወሰዱ፣ ተመገቡ፣ የራሳቸው አረጉ። ነገር ግን የሰው ልጆች ፍላጎታቸውን ማሟላት ሲያቅታቸው ሰዎቹን ራሳቸው ምግብ አረጓቸው። የወደቁት መላእክቶች አስተምረው ሄኖክ እንዲህ ይላል። አዛዝል ሰዎችን ሰይፍ አዛዝል የአስሮቹ ከ200 መላእክቶቹ ውስጥ የአስሮቹ አንዱ መሪ ነው። አዛዝል ሰዎችን ሰይፍ፣ ቢላዋ፣ ጋሻና የደረት ኪስ እንዲሰሩ አስተማራቸው። የምድርን ብረቶች የመስራት ጥበብ፣ አምባሮችን፣ ጌጣጌጦችን፣ የአንቲሞኒ አጠቃቀምን፣ የአይን ሽፋሽፍን ማስዋብ፣ ውድ የሆኑ ድንጋዮችን ሁሉ፣ የቀለም ቅብ ጨርቆችን ሁሉ አሳወቃቸው፣ አስተማራቸው። ብዙ አምላክ የለሽነትም ተፈጠረ፣ ዝሙትም ተፈጸመ፣ ተሳሳቱ፣ በመንገዳቸውም ሁሉ ተበላሹ። ሴምጃዛ ሌላኛው የመላእክት መሪ ነው። አስማትን፣ የስር መቁረጫን አስተማራቸው። አርምሮስ አስማትን መፍታትን አስተማራቸው። ባርቃጃል ኮከብ ቆጠራን፣ ኮከቦችን፣ የከዋክብትን እውቀት አስተማራቸው። ኤዜቅኤል የደመና እውቀትን ወይም አሁን ሜቴሮሎጂ የምንለውን አስተማራቸው። አራቅኤል የምድር ምልክቶችን አሳያቸው ወይም አስትሮኖሚ የምንለውን። ሻምስኤል የፀሐይን ምልክቶችና የጨረቃን መንገድ ደግሞ አስተማራቸው። የእግዚአብሔር ፍርድ ሚካኤል፣ ኡራኤል፣ ሩፋኤል እና ገብርኤል በዓለም ነዋሪዎችና በወደቁት መላእክት ላይ እንዲፈርድ ወደ እግዚአብሔር ተማጸኑ። ከዚያም ኡራኤል ለሚመጣው ጥፋትና ምን ማድረግ እንዳለበት ለኖህ እንዲነግረው በእግዚአብሔር ተላከ። ይህንን ሲገልጽ ሄኖክ እንዲህ ይላል። ከዚያም ልዑል ቅዱስና ታላቁ ተናገረ። ኡራኤልንም ወደ ላሜህ ልጅ ላከና እንዲህ አለው፣ ወደ ኖህ ሂድና በስሜ ተሸሸግ ብለህ ንገረው፣ የሚመጣውንም ፍጻሜ ንገረው። ምድር ሁሉ ትጠፋለች፣ የጥፋት ውሃም በምድር ሁሉ ላይ ይመጣል፣ በላዩም ያለውን ሁሉ ያጠፋል። አሁን ግን እንዲያመልጥ አስተምረው፣ ዘሩም ለዓለም ትውልድ ሁሉ እንዲጠብቅ አስተምረው አለው። እግዚአብሔር ሩፋኤልን አዛዜልን እንዲያስር አዘዘው። ጌታም ሩፋኤልን እንዲህ ሲል አዘዘው፣ አዛዜልን እጁንና እግሩን አስረህ በጨለማ ውስጥ አለው። በዱዳኤል የእግዚአብሔር ማድጋ ወይም ማሰሮ ውስጥ ባለው ምድረ በዳ ውስጥ ክፍተት ፍጠር፣ በውስጡም ጣለው። በላዩም ሸካራና ሹል ድንጋዮችን አስቀምጥ። በጨለማም ክደኑን ለዘላለም በዚያ ይቆይ። ብርሃን እንዳያይ ፊቱን ሸፍን፣ በታላቁ ፍርድ ቀንም ወደ እሳት ይጣላል አለው። እግዚአብሔርም ቀጥሎ ለገብርኤል ስለ ኔፊልሞች ስለወደቁት መላእክት መታሰር መመሪያ ሰጠው። እንዲህም በማለት ለገብርኤል አዘዘው፣ በሚጠሉና በተጠየፉት ላይ በዝሙት ልጆች ላይ ሂድ። የዝሙት ልጆችንና የጠባቂዎችን ልጆች ከሰዎች መካከል አጥፋቸው። ጌታም ቀጠልና ሚካኤልን የወደቁትን መላእክት እንዲያስር አዘዘው። ሂድ ሴምጃዛን እና ባልንጀሮችን ከሴቶች ጋር በመተባበር በርኩሰታቸው ሁሉ ከእነርሱ ጋር እንዲረክሱ እሰራቸው። ልጆቻቸውም እርስ በርሳቸው ሲገዳደሉ፣ የሚወዳቸውንም ሰዎች ሲጠፉ፣ እስከ ፍርዳቸውና እስከ ፍጻሜያቸው ቀን ድረስ በምድር ሸለቆዎች ውስጥ ለ7 ትውልዶች አጥብቀው ይሰሯቸው። እስከ ፍርዳቸውና እስከ ፍጻሜያቸውም ቀን ድረስ ለዘላለም የሚፈጸመው ፍርድ እስኪፈጸም ድረስ በዛ ይቆዩ። የሄኖክ ምልጃ። የወደቁት መላእክት ተመልካቾች በመባል የሚታወቁት ጻድቁ ሄኖክ ወደ ምድር ከወረዱ፣ የሰው ሴቶችን ካገቡና የሰውን ዘር ካበላሹ በኋላ
ኃጢአታቸውን ይቅር እንዲላቸው እግዚአብሔርን እንዲያማልዳቸው ይጠይቃሉ። ሄኖክ ልመናቸውን ይጽፋል። ነገር ግን ተመልካቾች ድርጊታቸው ሊሻር የማይችል ስለሆነ ምንም አይነት ሰላም፣ ይቅርታ ወይም ጸጋ እንደማያገኙ በእግዚአብሔር ይነገራቸዋል። ተመልካቾች ማለት እነዚህ ከሰማይ ወደ ምድር የወደቁት መላእክት ናቸው። የሄኖክ ምልጃ። በአዛዜል እና በሌሎች የሚመሩ ተመልካቾች ሄኖክ ከእግዚአብሔር ጋር ያለውን ቅርበት ይገነዘቡና ስለ እነርሱ እንዲናገር ይለምኑታል። ሄኖክ የጽድቅ ጸሐፊ ተብሎ ይጠራል እና ስለ ኃጢአታቸው፣ መንፈሳቸውና ድርጊታቸው ያቀረቡትን ልመና የመጻፍ ኃላፊነት ተሰጠው። ሄኖክ ልመናቸውን ይጽፋል፣ ያነባል። ነገር ግን መለኮታዊ ፍርድ በእርሱ በኩል ይሰጣል። በአመፃቸው ምክንያት ታስረው ወደ ጥልቁ እንደሚጣሉ ይነገረዋል። ሄኖክ ለተመልካቾች ሰላም ወይም ይቅርታ ማግኘት እንደማይችሉ ይነግራቸዋል። ምክንያቱም ዘላለማዊ ሰማያዊና ቅዱስ ሕይወታቸውን ትተው ሴቶችን አግብተው ግዙፍ ልጆችን በመውለድ ራሳቸውን ስላረከሱ። ይህ ክፍል የሄኖክን በሰማያዊ ፍጥረታት ላይ ስልጣን ያለው ሰው ሆኖ ልዩ ደረጃን ያሳየናል። በተመሳሳይም የመለኮታዊ ፍርድ የመጨረሻ መሆኑንም ይነግረናል። የምሳሌዎች መጽሐፍ የሰው ልጅ ራእይ። በዚህ ክፍል የሰው ልጅ ስለተባለው ኢየሱስ ክርስቶስ ሄኖክ ያየውን ራእይ አቀርባሉ። በሄኖክ መጽሐፍ ውስጥ የሰው ልጅ የተባለው ጻድቃንን እያዳነ ክፉዎችን፣ ነገስታትንና ኃያላን ገዢዎችን ለመፍረድ በክብር ዙፋን ላይ የተቀመጠ መሲያዊ ነው። የተመረጠ ወይም መሲህ ተብሎ ይጠራል። ይህም ኢየሱስ ክርስቶስ ነው። ብዙውን ጊዜ የሰው መልክ እንዳለው የሚገለጸው ነገር ግን በጽድቅና በጸጋ የተሞላ ከዘመናት ራስ ወይም ደግሞ ከእግዚአብሔር አጠገብ የሚገኝ መለኮታዊ አማላጅ ሆኖ ያገለግላል። በሄኖክ ውስጥ የሰው ልጅ ራእይ ቁልፍ ገጽታዎች የሚከተሉትን ያካትታሉ። የሰው ልጅ ክፉዎችን የሚያጠፋና ጻድቃንን የሚያጸድቅ ሰማያዊ ዳኛ ሆኖ ተቀምጧል። ስሙም ዓለም ከመፈጠሩ በፊት ይኖር ነበር። ሄኖክ የዘመናት ራስ ወይም ደግሞ የዘመናት ሽማግሌ እና ከሱ ጋር ያለለ ፍጡር ራእይን አይቷል። እንደ ሰው የሚመስል ግን በጽድቅ የተሞላ ፊት እንዳለው ተገልጿል። ይህም ስለ ሰው ልጅ ስለ ኢየሱስ ክርስቶስ ያወራል። እሱ የተመረጠ ጻድቅና መሲህ ተብሎ ይጠራል። ይህም ለጻድቃን አዳኝና ለአሕዛብ ብርሃን ሆኖ የሚጫወት ሚና ያለው የእግዚአብሔር ልጅ ክርስቶስ ነው። የሥነ ፈለክ መጽሐፍ ወይም የአስትሮኖሚ ወይም የከዋክብት መጽሐፍ ማለት ነው። ይህ መጽሐፍ የሰማይ አካላትን እንቅስቃሴና የሰማይን መገለጫዎች ይዘዋል። ይህም በኡራኤል መሪነት ወደ ሰማይ ባደረጋቸው ጉዞዎች የተገለጠ እውቀት ሲሆን የፀሐይን የቀን መቁጠሪያ ይገልጻል። በመጽሐፈ ሄኖክ 1 ዓመት 364 ቀናትን ያቀፈ ሲሆን እያንዳንዳቸው 91 ቀናት በአራት እኩል ወቅቶች የተከፈሉ ናቸው። በአራት ሲዝኖች የተከፈሉ እያንዳንዱ ወቅት 3 እኩል ወራት ከ30 ቀናት ጋር እና በሶስተኛው ወር መጨረሻ ላይ ተጨማሪ ቀን የተዋቀረ ነው። አሁን እኛ ጳጉሜ እያለን የምንጠቀመው ይሄ ተጨማሪ ቀን ማለት ነው። አመቱ ሙሉ በትክክል 52 ሳምንታትን ያቀፈ ነው። እንግዲህ ዘመናዊ ካላንደር ነው ማለት እንችላለን። እና እያንዳንዱ የቀን መቁጠሪያ ቀን ሁልጊዜ በሳምንቱ ተመሳሳይ ቀን ላይ ይከሰት ነበር። እያንዳንዱ አመትና እያንዳንዱ ወቅት ሁልጊዜ የሚጀምረው ረቡዕ ዕለት ነው። ይህም በዘፍጥረት ውስጥ የተዘገበው የፍጥረት 4ኛው ቀን ሲሆን በሰማይ ላይ ያሉት ብርሃንና ወቅቶች፣ ቀናትና አመታት የተፈጠሩበት ቀን ነው። ይሄ በኦሪት ዘፍጥረት የመጀመሪያው ምዕራፍ ላይ ያለው ነው። የእንስሳት አፖካሊፕሲስ። ይሄ ማለት እንስሳትን በመጠቀም እና ሰዎችን በመጠቀም ስለ መላእክትና ስለ ሰዎች የመጥፊያ ቀን የመጨረሻው ቀን ሄኖክ የሚያብራራበት መጽሐፍ ክፍል ነው። በዚህ የሄኖክ የመጽሐፍ ክፍል ውስጥ ያለው ሁለተኛው የህልም ራእይ የእስራኤልን ታሪክ ምሳሌያዊ ዘገባ የያዘ ሲሆን እንስሳትን በመጠቀም ሰዎችን በመጠቀም ደግሞ መላእክትን ይገልጻል። ነጭ ቀለም ለስነ ምግባር ንጽህና ሲጠቀም፣ ጥቁር ቀለምን ለኃጢአትና ለወደቁት መላእክት ብክለት ይገልጸዋል። ቀይ ቀለም የደም ሰማዕታትነትን ሲሆን፣ ነጭ በሬ አዳም ነው። ሴት ጊደር ሔዋን ናት። ቀይ ጥጃ አቤል ነው። ጥቁር ጥጃ ቃየን ነው። ነጭ በሬ ወይም ነጭ ሰው ኖህ ሲሆን፣ ነጭ በሬ የሴም ዘሮችን ለምሳሌ እስራኤላውያን አረቦችን ይወክላል። ቀይ በሬ ካም ነው። ካም ማለት ጥቁር አፍሪካውያን ናቸው። ጥቁር በሬ ያፌት ነው። ያፌት ደግሞ ነጮችና አሁን እስያውያን የምንላቸውን ነው። የበጎች ጌታ እግዚአብሔር ነው። የወደቀው ኮከብ ሻሚያዛ ወይም አዛዜል ነው።
ዝሆኖች ኔፍልም ናቸው ወይም ግዙፎችን ናቸው። አህዮች ኤሊዮድ ናቸው። ኤሊዮድ ማለት ከኖህ ጎርፍ በኋላ የተወለዱ የኔፍልም ልጆች ሲሆኑ ሃይብሪድ ወይም ቅልቅል የሆኑ ድቅል የሆኑ የተዳቀሉ በግማሽ ኔፍልም በግማሽ ደግሞ መላእክት የሆኑ ናቸው። በጎች ታማኞች ናቸው። አውራ በጎች ወይም ደግሞ ወንድ በጎች በእንግሊዝኛው ራምስ ይባላሉ። መሪዎች ናቸው። መንጎች የእስራኤል ነገዶች ናቸው ወይም የበግ መንጋዎች የእስራኤል ነገዶች ናቸው። የዱር አህዮች አሁን እኛ ዜብራ የምንላቸው እስማኤል ወይም ደግሞ አረቦች ናቸው። የዱር አህዮች ወይም ዜብራዎች አሁን እኛ ዜብራ የምንላቸው እስማኤልን አሁን የእስልምና እምነት ተከታይ የሆኑትና እስልምና ተከታይ ያልሆኑ አረቦችን እንዲሁም ምድያማውያንን። ምድያማውያን ማለት አብርሃም ከሳራ ውጪ ከኬቶራ የወለደው ሁለተኛ ልጁ ሲሆን ከሱ የተፈጠሩ ዘሮች በሙሉ ምድያማውያን ይባላሉ። የዱር አሳማዎች ኤሳው ማለት የያዕቆብ የመጀመሪያ ልጅ ወይም የይስሐቅ ታላቅ ማለት ነው። ዘሮቹ ኤዶም ማለት በእስራኤልና በዮርዳኖስ መካከል ያለ ሀገር፣ አማሌቅ የእስራኤላውያን ጠላቶች እነዚህን ይወክላሉ። ድቦች ወይ ደግሞ በኢትዮጵያ ጅብና ተኩላ የምንላቸው ግብፃውያንን ይወክላሉ። ውሾች አሁን ፍልስጤማውያን ናቸው። አንበሶችና ነብሮች አሶራውያንና ባቢሎናውያን ናቸው። ባቢሎናውን የአሁኑ ኢራቅ ማለት ነው። ጅቦች አሶራውያን ናቸው ወይም አሲሪያንስ ይባላሉ በእንግሊዝኛው። በሶሪያ በቱርክና በኢራን የሚኖሩ ህዝቦች ናቸው። ቁራዎች ወይም ቁራ ሴሉሲዶች ሲባሉ ወይም ሶሪያውያን ናቸው። ካይትስ ወይም አሞራዎች ቶሌሚዎች ወይም ደግሞ ግሪካውያን ሲሆኑ ንስሮች ምናልባት መቄዶናውያን ከግሪክ አጠገብ ያለች ሀገር ሊሆኑ ይችላሉ ወይም ናቸው። ቀበሮዎች አሞናውያንና ሞአባውያን ናቸው። ሁለቱም በጥንታዊ ዮርዳኖስ ግዛት የሚኖሩ ህዝቦች ናቸው። የሄኖክ ህልም። ሄኖክ የወደቁትን መላእክትና መሪዎች መታሰርና የኔፊልምን መጥፋት በህልሙ ካየ በኋላ የሚከተለውን ይላል። እነዚያ 70 እረኞች ተፈርዶባቸው ጥፋተኛ ሆነው ተገኙ። ወደዚያ የእሳት ጥልቁ ተጣሉ። በዚያን ጊዜም በምድር መካከል እንደ ገደል እንደተከፈተ አየው፣ በእሳትም ተሞላ። እነዚያንም በጎች ሁሉ አመጡ። ይሄ የክፉዎችን መውደቅ የሚያሳይ ነው። በሬዎቹም ሁሉ ፈሯቸው፣ በጥርሳቸውም ይነክሱ ይበሉና በቀንዳቸውም ይወጓቸው ጀመር። እነሆም የምድር ልጆች ሁሉ በፊታቸው ይንቀጠቀጡና ይፈሩም ይሸሹም ጀመር። እነዚህ የምድር ልጆች የተባሉት የኔፊልም ፍጥረትና የኔፊልም የልጅ ልጆች ናቸው። ሲቀጥልም ከዚያም የሙሴንና የአሮንን ታሪክ አየው። በመጨረሻም ወደ ደስተኛና ግርማ ሞገስ ወዳለችው ምድር ደረሱ። እዚያም ውሾች፣ ከላይ እንደገለጽኩላችሁ ውሾች የተባሉት ፍልስጤማውያን ናቸው። ቀበሮዎች አሞናውያን፣ ሞአባውያን እና የዱር አሳማዎች ኤሳው ጥቃት ሰነዘሩባቸው። ዳዊት የእስራኤል መሪ ሳኦልን ተክቶ ንጉሥ እንደሚሆን በዚህ የሄኖክ ራእይ ላይም ይገልጻል። ዓይኖቻቸው የተከፈቱት በጎችም በበጎቹ መካከል የነበረውን አውራ በግ አዩ። ክብሩን ትቶ እነዚያን በጎች እስኪወጋቸው ድረስ ረገጣቸው። የበጎቹም ጌታ በጉን ወደ ሌላ በግ ላከውና ክብሩን ትቶ በጉን ፈንታ የበግ መሪ አድርጎ አሳደገው። ይህ የሚያሳየው ሳኦል ከስልጣኑ ወርዶ ዳዊት ስልጣን መያዙን የሚገልጽ ነው። መደምደሚያ። የሄኖክ የመጨረሻ ክፍል። ሄኖክ የመጨረሻ መመሪያዎችን በዚህ ክፍል ይሰጣል። ጽድቅን ያበረታታል። ስለ ዓለም ኃጢአትም ማስጠንቀቂያ ይሰጣል። ከዚህም ይቀጥልና በ10 ሳምንታት ወይም ዘመናት ውስጥ የዓለምን ታሪክ የሚገልጽ ራእይ፣ የመሲያውን መንግስት መምጣት፣ የኢየሱስ ክርስቶስን መንግስት መምጣት፣ የመጨረሻውን ፍርድና የአሮጌውን ዓለም ጥፋት በዝርዝር ያሳያል። ጽሑፉ ኃጢአተኞችና የባለጠጎች ጠንካራ ውግዘቶች እንዲሁም የትንሣኤ ተስፋዎችና ለጻድቃን ሽልማት እንደሚሰጥ ያሳያል። ያዳመጣችሁት የነበረው ኩራዝ ፖድካስት ነው። አብራችሁን ስለቆያችሁ አመሰግናለሁ። ለተጨማሪ አስተማሪ አመራማሪ ሀሳቦችና ታሪኮች ሰብስክራይብ ያርጉ። በሚቀጥለው ሀሳብ እስከምንገናኝ መልካም ቆይታ።